ልታመልኪው ነው አላህ የፈጠረሽ እንጂ የሆነ ሰው የሚስት ስትሆኚ በሶስት ስራቱ እንድታመልኪው ነው የሱ ባሪያ አድርገሽ አይደለም ኦኬ እሱ ጋር አልተሳካልሽም የአላህ ባሪያነትሽ አይቀርም ሚስት ናት እህት ናት ልጅ ናት እናት ናት እንላለን ጓደኛም ናት የሥራ ባልደረባም ናት ብዙ ነገር ነው መልከ ብዙ ነው ሚስትነት አንድ ሚና ነው ማለት ነው ኦኬ እሱ ሚና ላይ አልተሳካልሽም ባይ ቻንስ መስሪያ ቤትሽ ላይ በጣም ኢምፖርታንት ሰራተኛ ልትሆኚ ትችላለሽ ለብዙ ጓደኞችሽ ጥሩ ጓደኛ ነሽ ለብዙ ወንድሞችሽ ጥሩ እህት ነሽ ለእናትሽ ልጅ ነሽ ለአባትሽ ልጅ ነሽ on top of all this ለአላህ Subhanahu Wa Ta'ala ለፐርፐዝ የፈጠረሽ ባሪያው ነሽ ወማ خلقت الجن والانس ልታመልኪው ነው አላህ የፈጠረሽ እንጂ የሆነ ሰው የሚስት ስትሆኚ በሶስት ስራቱ እንድታመልኪው ነው የሱ ባሪያ አድርገሽ አይደለም ኦኬ እሱ ጋር አልተሳካልሽም የአላህ ባሪያነትሽ አይቀርም ስለዚህ ሰው ሲፋታ አንዳንድ ጊዜ የሆነ ነፃነት አላልንም ቅድም ነፃነትሽን ተጠቀሚ ብለናል አጉል ነፃነት ይሰማውና ይሄ ነፃነት ወደ እንትን የመውሰድ ቴንደንሲ ያለው ወደ ሐራም ወደ ስርዓት አልበኝነት ለዛ ነፃነት ሲሰማው የሰው ልጅ ወይም ገደብ አልባ መሆኑ ሲሰማው ትንሽ ስርዓት ይመጣስ ራሱን የመቆጣጠር አቅሙ ይደክማል ኦኬ ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ከአካባቢው ርቆ እየሄደ የነበረውን ሙዓዝ ኢተቂላህ ሐይሱማ ኩንተ